ለውድ ወንድሞቼ አንድ መልእክት አለኝ። እየጸለያችሁ መቀበል ያቃታችሁ ነገር ግን ጾም ጸሎት በብዙ ትንቢት ተነግሯችሁ እኔ ነገር የምትሉ ሰዎች መጸለይ ያላቆማችሁ መቀበል ግን ያቃታችሁ በጌታ በኢየሱስ ስም ዛሬ መልእክት አለኝ። ትጸልያላችሁ። የጸለያችሁት ጸሎት 2 ዓመት ይሆናል 3 ዓመት 2 ወር ሊሆን ይችላል። የጸለያችሁት ጸሎት ዛሬ ደጃችሁን ያንኳኳል። በኢየሱስ ስም ከፍታችሁ አስገቡ። ዛሬ አንድ ቃል ላካፍላችሁ። ጴጥሮስ በእስር ቤት በነበረ ጊዜ ከባድ ጸሎት ይጸለይ ነበር። ሐዋርያ ሥራ ምዕራፍ 12 ላይ ያ ጸሎት ምን ይላል መጽሐፍ? ጥብቅ ጸሎት ይላል። ምክንያቱም ነገ የተደገሰው ሞት ነበር። ጸሎታቸው ነገ የተቀጠረው ሞት አፈረሰው። ሄሮድስን ሞት አደባባይ ላይ ሊደገስ የተዘጋጀው ሞት እግዚአብሔር አፈረሰው። አንድ ነው። ሁለተኛስ ያ ትልቁ ጴጥሮስን የማስወጣ ትልቁ የብረቱ በር አውቆ ተከፈተ ይላል። ጸሎት ነው የሚያደርገው ጸሎት። ከዛስ በጣም የገረመኝ ነገር 18 ወታደሮች ለአራት ዘብ ነበር ታልፎ የተሰጠውና እያንዳንዱ ዘብ ላይ አራት ወታደሮች ይጠብቁ ነበር። አጣገቡ ላይ ደግሞ 2 ወታደር ተኝቶ ነበር። እጁ ለሰንሰለት አለ። ያ ሁሉ ነገር እስኪበጠስ ድረስ ከሰማይ መላእክቶች እስከሚመጡ ድረስ እሱን ደግሞ ተከተለኝ እስከሚለው ድረስ ጸሎታቸው ስራ ሰርቶ ነበር። አያችሁ፣ ብዙዎቻችን ለብዙዎች እንጸልያለን፣ ብዙዎች ይፈታሉ፣ ብዙዎች ይባረካሉ። እኛ ግን ስንጸልይ በጣም የገረመኝ ነገር ጴጥሮስ መጣላቸው። የጸሎታቸው ውጤት መጥቶ ያንኳኳል። ሲያንኳኳ መክፈት አቃታቸው። ኢቬን እንኳን እየተነገራቸው ያቺ ሮዴ የምትባል ገረድ መጣ ደጅ ላይ ቆማ አረ ጴጥሮስ በደጅ ቆሟል አለቻቸው። እነሱ ግን ምን አሉ? አብደሻል። እየጸለው አብደሻል። በጣም ጆክ የሆነ ትውልድ ነው ይሄ። በጣም ቀልደኛ ትውልድ። እየጸላ የሚነገረውን አያውቅም። እየጸላ የሚነገረውን አምኖ አይቀበልም። ዛሬ መልእክት አለኝ። እህቴ ስሚኝ፣ ወንድሜ ስማኝ። ከዚህ በኋላ የተደጋገመ ትንቢት የምትሰሙበት ሳይሆን የተደጋገመ ጸሎት የምትጸልዩበት ሳይሆን የተደጋገመ ነገር ሳይሆን መልሳችሁ ዛሬ ያንኳኳል። ጴጥሮስ መጥቶ በደጅ ልክ በሩን ከፈቱና ይላል እዴ እውነት ነው እንዴ አሉ። ኢቬን እንኳን ምንድነው አሉት? ልጅቷ ደጋግማ ስትናገርባቸው ምንድነው አሉ? መልአክ ነው አሉ። የሚጸልዩት ለጴጥሮስ የሚጠብቁት መልአክ። እግዚአብሔር አምላክ ቅዠት ከሆነበት ነገራችሁ ውስጥ እግዚአብሔር ተአምር ይሰራል በጌታ በኢየሱስ ስም። ልክ እንደ ጴጥሮስ በጣም ትልቅ በር ብረት በር የሆነው ነገር ከባድ ነው ያላችሁት ነገር ዛሬ በኢየሱስ ክርስቶስ ስም ከፍታችሁ አስገቡ። ከዛ በኋላ አዩትና ተገረሙ ይላል በጌታ በኢየሱስ ስም። አይታችሁ መገረም ሳታዩ የምትጸልዩትን ጸሎት መቀበል ይሁንላችሁ። ማቴዎስ ወንጌል ላይ የለመናችሁትን ሁሉ እንደተቀበላችሁ ቁጥር ይላል በጌታ በኢየሱስ ስም። ዘመናት የቆጠራችሁ ጊዜ የቆጠራችሁ በኢየሱስ ስም የዘገየባችሁ ነገር ዛሬ ከፍታችሁ አስገቡ። ተባረኩ።